ወልቃይትና ራያ መተከል አዲስ አበባ ያጥንታችን ፍላጭ ነው። አስረግጬ የምነግር ኦሮሞ በአዲስ አበባ ላይ ጥያቄ አይደለም። አማራ ባለቤት ጥያቄ አይደለም። ኦሮሞን ላስፈቅድ እንዳንተ ጡት የቂጣ አንልምኛ ልዩ ጥቅሜና ምን አለ አንተ ዝናሽ ሳያቸው ናት ያንተ ልዩ ጥቅም ሽመልስ አብዲሳ ያንተ ልዩ ጥቅም ውሽሞች ናቸው ሚስት ነች አስረግጬ ነው ማለት ልዩ ጥቅም ይባል የለም ልዩ ጥቅም ካልማ አማራ አባይ የኔ ነው ሊል ነው ልዩ ጥቅም አማራም የለም አባይ ያንተ ብቻ ሊሆን አይችልም የኦሮሞም ህዝብ ነው የኢትዮጵያኖች የተሰራው እንደ ሀገር እንጂ ወላይታ ይቀበቀ ያማራን አይቻል እንደዚያ ካላችሁማ አባይ ልዩ ጥቅማችን ነው እንዲያ ካላችሁማ ጤፍ ልዩ ጥቅም ስለሆነ ወደ አዲስ አበባ እናስገባ ይሄ ደደብ ኦሮሞዎች መስማት አለባችሁ አዲስ አበባ እምብርቴ ቂጤ የለም የምን አባት ከአዲስ አበባ ነው ኦሮሞ የትም አታውቀው ማሰራው የአባቶች ርስታል መጤነ ያልኩ ትግሬዎች ከተማ ሰርተው ያቁም ኦሮሞዎች ከተማ ሰርተው ያቁም በእርግጠኝነት አማራ መናገር ያለባችሁ አዲስ አበባ የኢትዮጵያኖች ነው ከዚያ አልፈው የኦሮሞ ነው የሚል ከሰማህ የሸዋ ግዛት ያማራ ነው ማንንም በአዲስ አበባ ላይ ያገባው as a people እንደ ህዝብ የኢትዮጵያኖች ዋና ከተማ ነው እንደ ኦሮሞ አመጣት ግን አዲስ አበባ ሸዋ እሱ ቀርቶቶ ናዝሬት አዳማ የምትለው ቢሾፍቱ የምትለው የኛ ግዛት ነው ዛሬ ሙገር የምትለው ሽምብራ ቁሬ ነው አያቶችን ጠይቅ አያቶቼ ግራቂጥን ወግተው ንብረታቸው መልሰው ከ1860 በፊት የት ነበር ኦሮሞ የለም ኦሮሞ ምኒልክ ያስፋፋው የአያቶችን ግዛት በግራኛ አመር ጊዜ የነበረን ወረራ ሁሉ ነው የመለስ ነው ኦሮሞች ማፈር አለባቸው መቀሌ መቋለ ጎጃም ጎጇም አርሽሬስ አዲስ አበባ ፍንፍኔ አክሱም አክሷም who you are ኦሮሞ ሌባ ነው ኦሮሞ አስመሳይ ነው ኦሮሞ ታሪክ ዘራፊ ነው ኦሮሞ ኢትዮጵያን አልሰራም ኦሮሞ ከተማ አልመሰረትክም ኦሮሞ ዘረኛ ነው ኦሮሞ አማራን ትጠላለህ ኦሮሞ አስረግጬ እኮ እየነገርኩ ነው ፍንፍኔ ከየታባክ ያመጣው ዳስ በራር አዲስ አበባ ንጉሶች የመሰረቱን ከተማ የትኛው ያንተ ንጉስ አባጅፋርም አንተን በጫው ይሸጥ ነበር አባጅፋር ነው ኦሮሞ መሸጥ ጋላ መሸጥ የለበትም ያለ ምልክ ነው ከባርነት ስለዋጣ ካንድ አሞሌ ጫው መሸጥ ስለዋጣ ምኒልክ ጠላቴ ነው ትላለህ ኦሮሞ as a people እንደ people አንተ የመጣው ከሳሙኤል ነው ኢትዮጵያን አንተን አታቃትም ኦሮሞ አስረግጬ እየነገርኩ ነው ኦሮሞዎች ኢትዮጵያን አልመሰረታችሁም መጤዎች ናችሁ እንጀራ መብላት ያስተማርናችሁ እኛ ነን ጨርቅ ቆዳ ቂጥ ላይ አውልቀን ሸማ ያለበሰ አማራ ይባላል ዛሬ ቁሜኛ ነው ምናምን ላቲንኛ እኮ ባሪያ አይደለም በላቲን ምን ጽፈው ግዕዝ አለን በሬሳ እኮ በግዕዝ ነበር የሚጻፍ ለምን ቀየርከው ኦሮሞ አገር ለመውረር ሁሉ ጊዜ ሳትዋጋ ታለ ስልጣን ትይዛል የትኛው ዘመን ነው አማራን ተዋግታ አሸንፈ ስልጣን ያዝክ ኔቨር ኤቨር በደርግም ዘመን አጥናፉ አባተ የሚባል ቀዳማዊ ዘመነ ካሴን ገለ ነው ትናንትናም ገዱ አንዳርጋቸው የተባለ ደንቆሮ አታለ ነው የትኛው ኦሮሞ ነው አማራን ተታክሶ ቤተ መንግስት ገብቶ የሚያቅ ስንል there is no war ሞክሯል ቂጡን ተገርፎ ሽምብራ ቁሬ ላይ ተበትኖ ሞክሯል በግራኛ አህመድ ሲወረን እሱ ወሎ ቢል ስም ቀይሯል ልማናና ደንሳ ምናምን ብሎ ቀይሯል ግን ቂጡን ተገርፎ ወጣ ቴዎድሮስ የሚባል ኃያል ንጉስ ዳግማዊ ቴዎድሮስ ቂጡን ገርፎ ኦሮሞ አግብቶ ለብልሃቱ ኦሮሞ አግብቶ አታሎ ቂጡን ገርፎ ቂጡን አሊ የሚባል አማቱ መቀመጫቸውን በጩቤ ቆርጦ በሚጥሚጣ ጉርሶ ነው አማቶቹን ያባረራቸው ህዝቤን ከጋላ ወረራ ነፃ ወጣሁት ያጼ ቴዎድሮስ ሞዓለ ጽሁፍ ሞዓለ ዜናው ላይ የተጻፈው ያንን ነው ህዝቤን ከጋላ ወረራ
ነፃ ወጣሁት ማለት ምን ማለት? ኦሮሞ የሚባል ውሸት ነው። ጀርመን ያመጣው ስም ነው። ጋላ ነው ስሙ። ጋላም ስድብ አይደለም። ጽድት ያለ ብሔር ነው። እንደውም ቤተ መንግስት ገብቷል። አሁን ሀገር እያለማ ነው። የራሱን ሀገር እኛን እያወደመ ራሱ እያለማ ነው። ስለዚህ መነገር ያለበት እንደዚህ ነው። እነሱ ሳይፈሩ ነው አማራ የለም የሚሉ። እነሱ ሳይፈሩ አማራን ጨፍጭፍ ይላሉ። እኛ ታሪካችንን በእጃችን ዓለም አቀፍ ዶክመንት እያለ ለምን ነው የምንፈራቸው? ለምን ትፈራዋለህ? ዓለም አቀፍ ዶክመንትን እያነበብክ ትቀጠቅጠዋለህ። ኦኬ ኮተት ነህ ኦሮሞ እያልኩ ነው። አስረግጬ እየነገርኩ ኦሮሞ የሚባል ብሔር የለም እያልኩ ነው። ዮሐን ክራፍት ያመጣል ነው እያልኩ ነው። ስም ጋላ ነው እያልኩ ነው። ስድብም አይደለም እያልኩ ነው። ይሄንን ነው መጋፈጥ ያለብህ አማራ። ኦሮሞ የሚለውን ራሱ መቀበል የለብህም አማራ። እንደ ሀገር እየሄዱ ነው እነሱ እኛን እያፈረሱ። ይሄን ስትለው ነው ድራሹ የሚጠፋ ኦሮሞ ይንበጨበጫል። ንጉሥ አድርጎን አግዛኝ ይላል። ህዝቤን ከጋላ ወረራ ነፃ ወጣሁት ያለው አፄ ቴዎድሮስ ናቸው። ለምን? ወረውን ስለነበር ነው። ምኒልክ ያሰፋው ምንድነው? አዲስ ሀገር አይደለም። ኦሮሞ በዚች ሀገር ላይ ባለቤት አይደለም። አንድም ስንዝር መሬት የለውም። ባይዘው ወራሪ ነው፣ መጤ ነው። እኛ ኦርቶዶክስ ነን እግዚአብሔር እያል ዘልዛላ ውዳቂ ሆነን ስላልተኮስንባቸው አገራቸው አለ። ዛሬ ናዝሬትን ቀይሯል፣ ደብረ ዘይትን ቀይሯል፣ አዲስ አበባን ቀይሯል፣ ወሎን ቀይሯል፣ ጎጃምን ቀይሯል እኮ ሊበን እያለ ባሶ ሊበን እያለ ይልማናና ዴንሳ እያለ ወሎ እያለ ወረኢሉ፣ ወረባቡ፣ ወረቂሉ፣ ወረመንጭሶ፣ ወረፒፒሽ እያለ ቀጥሏል። ይሄን ማጥፋት ነው ስማቸው። የምናባቱ ፊንፊኔ ነው። ፊንፊኔ የኦሮምኛ ቃል አይደለም። ፍሎ አካባቢ ያለ ፊንፊን አለ ማለት ነው። አዲስ አበባ ነው። በረራ ብለን መቀየር አለብን። ይሄ አገሩ የብሔርተኛ ዓለም ወደ ብሔር እየሄደ ነው። ወደ ብሔርተኝነት ኦሮሞ ወደ ሀገር ስራ እየሄደ ነው። እያታለሉ ነው። ኦሮሞች ራሱን የቻለ የ20 ቢሊዮን ዶላር በእኛ ንብረት እየለሙ ነው። አይናችን እያየ ኦሮሞ ከ100,000 በላይ ፕሮጀክቶችን በ7 ዓመት ሰርቷል። አዳሪ ትምህርት ቤቶች፣ ሻወር ያለው ትምህርት ቤት ያለው፣ ምግብ ያለው፣ መተኛ ያለው፣ ስፖርት ያለው፣ ኢንተርኔት ያለው እንዴ አበባ ያለው እኮ እየሰሩ ነው። አዳሪ ትምህርት ቤት ሰርተዋል። ከ500 በላይ በዓለም ደረጃ አሜሪካ እኮ አዳሪ ትምህርት ቤት 100 የለም። ይሄ የተሰራው በኦሮሞ ነው። በእኛው ሪሶርስ ነው። በአማራ ግብር ነው። በእኛ ስም በተበደሩት ኦሮሞ እየለማ ነው። አሁን ደግሞ ምን እየሰራ ነው? ውጡ ልቀቁ፣ አቡነ ገብረ መንፈስ ቅዱስ ነጭ ስለሆነ መልአክ ነው እያላችሁ ቆንጆ ቦታ ስላገኘ አንድ ግብፃዊ ቁጭ ሲል ዝቋላ ላይ፣ ዛሬ ግን ደብረ ዘይት የሚሰሩት የሚገነቡት ኤርፖርት ላይ ያ በጣም አማራ ይዞት የነበር እጅግ የሚያምር ቦታ ዛፍ ያለው ውሃ ተራራ ላይ ያለው ሆቴል ሊሰሩበት ነው። ታወር ነው የሚሰሩበት። ልንገራችሁ አማራ መነኩሴዎች በጭካኔ ከተከታችሁ አብይ አህመድ የጅማ ጭፍጨፋ የምትለው የአሩሲ ጭፍጨፋ እሱን አይመለከተው። የወለጋ ጭፍጨፋ እሱ አይመለከተው። ማስቆም ግን ይችል ነበር። አጣርቶ ማሰር ይችላል። የደብረ ዘይቱ የዝቋላ ጭፍጨፋ ግን የአብይ አህመድና የሽመልስ አብዲሳ የኮሬ ነገኛ ነው። ለምን በሉኝ? አማራ ይዞት የነበረውን ገዳም ልቀቅ ቢሉት ፖለቲካሊ ስለሚሸነፍ ህዝቡ ስለሚነሳበት በኦነግ ስም ያረደው አብይ ነው። ይሄ ሀቅ ነው። ለምን እየፈራ አገዳደላቸውን አይታቸዋል። ውጣ ማለት እኮ ይቻላል። ጠቅላይ ሚኒስትር ነው። ለልማት ይፈልጋል። ይሄ ገዳም እዚህ አይሰራም። የ20 ቢሊዮን ዶላር ለህዝባችን የሚጠቅም ነገር ልንሰራበት፣ እናንተ ገዳማችሁን ሌላ ቦታ አነሳችሁና መስርቱ ማለት ይችላል። ያን ቢያረግ ግን ይነሳበታል። ኦርቶዶክሱ ደደብ መሀይም ስለሆነ እኔ ግን ያን ማራገው ቢንጫጫ ኦርቶዶክስ ባንጫጫ አይገባኝ። ለሀገር ልማት ከሆነ እሱ ግን ለኦሮሞ እየሰራ ነው። እኔ ግን እንደ ኢትዮጵያ ባስብ ያንን አፍስ ነው። ይሄ ገዳም ነው የጥንት ነው አይሰራም። አንድ ወመኔ ግብፃዊ ቁጭ ብሎ እዚያ ጋር ፂሙን አስረዝሞ ጸዳ ብሎ አየሩና ቀዝቃዛውን እየጠጣ እንደ መልአክ አማራዎች እያፈነደዱ ነጭ መስሏቸው ገብርኤል ሲሰግዱለት የነበረን ግብፃዊ ዛሬም ድረስ ያንን ቦታ ይዞ ከልሎ አይቀመጥም። ለልማት መዋል አለበት ነው። እሱ ግን በጭካኔ ነው የከተከተው። ለምን? እየፈሩ እንዲለቁ። ሚስጥሩ ነግራችሁ ነበር። ኤርፖርት እንደሚሰራ አብይ አህመድ ለመጀመሪያ ጊዜ ማን የነገራችሁ?
ሳቷችሁ